ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አብራችሁን ቆዩ። በቅድሚያም አበይት ነጥቦቹን በማስቀደም እንጀምራለን። ግብጽ የውሃ ደህንነትን ለማስጠበቅ እርምጃዎችን እወስዳለሁ ማለቷን ኢትዮጵያም አጣጣለች። ለመካከለኛ ምስራቅ ታሪካዊ ቀን ነው አሉ ዶናልድ ትራምፕ። በዝርዝር እንመለከታለን። አብራችሁን ቆዩ። በቀዳሚ መረጃችን ግብጽ የውሃ ደህንነት ለማስጠበቅ አስፈላጊ እርምጃዎችን እወስዳለሁ ማለቷን ኢትዮጵያም አጣጣለች። የውሃና ኢነርጂ ሚኒስቴር ዛሬ ባወጣው መግለጫም ግብጽ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ ከፈተችውን ዘመቻ አጠናክራ ቀጥላለች ሲል ወንጅሏል። ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዝዳንት አብዱልፈታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥነትና የበላይነት በተሞላ መንገድ የአባይ ወንዝን ለመቆጣጠር መሞከሯን ቀጥላለች ብለዋል። አልሲሲ በካይሮ በተካሄደው 8ኛ የውሃ ሳምንት ላይ በቪዲዮ ባስተላለፉት መልእክት ግብጽ በዲፕሎማሲና እንደ መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መታመኗ እንደ ድክመት መቆጠር የለበትም ብለዋል። ፕሬዝዳንቱ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ በማስተዳደር ረገድ እየተከተለች ያለውን ኃላፊነት የጎደለው አካሄድ ሀገራቸው እጇን አጣጥፋ አትመለከትም ብለዋል። የውሃና ኢነርጂ ሚኒስቴር ባወጣው መግለጫም ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ አስረግጠዋል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ስልም አክለዋል። ከቀናት በፊት የህዳሴ ግድቡ በሱዳን ጎርፍ አስከትሏል በሚል ግብጽ መክሰሷም ይታወሳል። የውሃና ኢነርጂ ሚኒስቴር በሰጠው ምላሽ የግብፅን መግለጫ በሐሰት የተሟላ ተንኮል አዘል በማለት ውድቅ አድርጓል። የተባበሩት መንግስታት ጠቅላላ ጉባኤ በተካሄደበት ወቅት ደግሞ የግብፅ ውጭ ጉዳይ ሚኒስትር በድር አብደላቲ ኢትዮጵያን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደሚወስዱ መናገራቸው አይዘነጋም። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብፅ ውጭ ጉዳይ ሚኒስትር በሰጡት ምላሽ ግብፅ ስለ ታላቁ ህዳሴ ግድብ ያደረገችው ነገር መሰረት አልባና አሳሳች ስሉ አጣጥሏል። አልሲሲ በካይሮ በተካሄደው 8ኛ የውሃ ሳምንት ላይ ባደረጉት ንግግር ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቀቅን ለመቆጣጠር የሚያስችል ሁለቱን የታችኛ ተፋሰስ ሀገራት ያካተተ አሳሪ ስምምነት እንዲኖር ጠይቀዋል። የውሃና ኢነርጂ ሚኒስቴር ባወጣው መግለጫም ግብጽ በጎርፍ ከመጥለቅለቅ እስከ ረሃብ ድረስ ጽንፍ ያሉ ሐሰተኛ ክሶቹን ማቅረቧን በመጥቀስ ይህም በጋራ ፍላጎት ላይ የተመሰረተ መፍትሄ ለመበጀት ፍላጎት እንደሌላት ያሳያል ብለዋል። ሱዳንንም ወደዚህ ሐሰተኛ ክስ ጎትታ አስገብታለች። ሆኖም ግን ኢትዮጵያና ሱዳን በህዳሴ ግድቡ ላይ ለህዝቦቻቸው እድገት በስኬታማ መንገድ ተባብሮ እየሰሩ ነው ስልም አክለዋል። ግብጽ በአፍሪካ ግዙፉ የሆነውን ግድብ ጉዳይ ባለፉት ዓመታት ለተባበሩት መንግስታት፣ ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች ብለዋል። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚገኘው ከኢትዮጵያ ምድር ነው ያለው መግለጫው። ወንዙን አብዛኛው ውሃ የምትጠቀመው ግብጽ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ከሳለች ተብሏል። በቀጣይ መረጃችን ለመካከለኛ ምስራቅ ታሪካዊ ቀን ነው አሉ ዶናልድ ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤል ምክር ቤት ባደረጉት ንግግር ለመካከለኛ ምስራቅ ታሪካዊ ቀን ነው ብለዋል። ሐማስ በሕይወት ያለው 20 ታጋቾቹን መልቀቁን ተከትሎም ትራምፕ በምክር ቤቱ ንግግር ሲያሰሙ የህዝብ ተወካዮች ቆሞ አጨብጭቦላቸዋል። እስራኤል 1968 ፍልስጤማውያን እስረኞቹን ለቃለች ብለዋል። ትራምፕ ንግግር ሲያደርጉ አንድ እስራኤላዊ ተቃዋሚ የምክር ቤት አባል ለፍልስጤም ሀገርነት እውቅና ይሰጥ የሚል ጽሑፍ በማሳየታቸው የፕሬዝዳንቱ ንግግር ለተወሰነ ደቂቃ ተቋርጦ ነበር ተብሏል። አፈ ጉባኤው አሚር ኦሃና በምክር ቤቱ ስነ ስርዓት ይከበር ሲሉ ተቃዋሚ ፖለቲከኛ ከአዳራሹ እንዲወጡ ተደርጓል። ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ልዩ ጀግንነት የተሞላ ሲሉ አመስግኗል። በሐማስና እስራኤል መካከል ድርድሩን ላካሄዱት የአረብ ሀገራትም ትራምፕ ምስጋና አቅርቧል። በጋራ በመስራት ታላቅ ድል አስገኝቷል ብሏል ፕሬዝዳንቱ። አሁን የእስራኤል ወርቃማ ዘመን ነው ያሉት ትራምፕ መላ ቀጠናው ወርቃማ ዘመን ላይ ይገኛል ሲሉ ተደምጠዋል።
ዶናልድ ትራምፕ ጨምሮም ከሁለት አሰቃቂ ዓመታት በኋላ 20 ጀግና ታጋቾች ከቤተሰቦቻቸው ጋር ተቀላቅለዋል። የቀሩት 28 ታጋቾች አስከሬናቸው መጥቶ በሰላም ያርፋል ብለዋል። ከትራምፕ በፊት በምክር ቤቱ ንግግር ያደረጉት ኔታንያሁ በሞቱት ወታደሮች ጀግንነት ከሀገራችን ትድናለች፣ ታድጋለች፣ ሰላም ታገኛለች ሲሉ አክለዋል። ትራምፕን የመሰለ የእስራኤል ወዳጅ በዋይት ሀውስ ታሪክ አልታየም ብሏል ኔታንያሁ። የፕሬዝዳንቱ የሰላም እቅድ ሰላም በማስፈን ረገድ ከፍተኛ አስተዋጽኦ ማበርከቱንም ጠቅሰዋል። ኔታንያሁ በንግግራቸውም ትራምፕ የእስራኤል ታሪክ አካል ናቸው ብሎ በመላ ሀገራቸው ስም ምስጋና አቅርበዋል። ፕሬዝዳንት ትራምፕ ሐማስና እስራኤል የሰላም እቅድ ላይ መስማማታቸውን አሜሪካ ከ3 ወራት በፊት በኢራን ኒውክሌር ማብለያ ላይ ካደረሰችው ጥቃት ጋር አሳስሯል። ጥቃቱ ባይፈጸም ስምምነት ላይ ደረስም ነበር፣ ከመካከለኛ ምስራቅ እና ከእስራኤል ላይ ጨለማ ደመና ተገፏል ብለዋል። ጊዜው መካከለኛው ምስራቅ በሰላም የሚያብብበት ነው ሲሉ ትራምፕ ተናግረዋል። ፕሬዝዳንቱ ለእስራኤልና ለፍልስጤም ህዝቦች ረጅሙና የሚያመው የሰቆቃ ጊዜ አብቅቷል ብለዋል። ዛሬ ከሰዓት የፍልስጤም ፕሬዝዳንት መሐመድ አባስ የሚሳተፉበትና ዓለም አቀፍ ውይይት በግብፅ ይካሄዳል። ስብሰባው የጋዛ ጦርነት ለማስቆም የተደረገውን ስምምነት ከፍጻሜ ለማድረስ ያለም ነው ተብሏል። በግብፅ ሻርማን ሼክ ከተማ ከትራምፕ ጋር በመሆን ጉባኤን የሚመሩት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ናቸው ተብሏል። በስብሰባው ላይ የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመርን ጨምሮ ከ20 ሀገራት በላይ መሪዎች ይገኛሉ ተብሎ ይጠበቃል።